በዚህ ቪዲዮ ሶሻል ሚዲያን እንዴት የምር ሶሻል ሚዲያ ልናደርገው እንደምንችል እነግራችኋለሁ። የፕላትፎርሙ ፈጣሪዎች ሶሻል ሚዲያ ብለው የሰሩት ነገር ማህበራዊ ህይወትን ከማጠናከር ይልቅ ግለኝነትን እያስፋፋ ይገኛል። ይህ ጉዳይ እንደ ሀገርም ችግር ሆኗል። በዚህ ዩቲዩብ ቻናል ግን እነሱ ሶሻል ሚዲያ ብለው የፈጠሩትን ነገር የምርም ሶሻል ሚዲያ እናደርገዋለን። አብራችሁኝ እስከ መጨረሻው ከቆያችሁ እንዴት ይህን እንደምናደርግ እነግራችኋለሁ። ለዚህ ዩቲዩብ አዲስ ከሆናችሁ እኔም ለዩቲዩብ አዲስ ስለሆንኩ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ዩቲዩብ ቻናል ግላዊ የሆነውን ማህበረሰቡን ሊያነጋግሩና ሊያወያዩ የሚችሉ ሁለት ሾዎች ይቀርባሉ። እነዚህ ሾዎች የሚመጡት ከሌላ ከማንም ሳይሆን ከናንተው ከቤተሰቦቻችን ነው። የመጀመሪያው ሾው ብቻችሁን አይደላችሁም ይሰኛል። ሰዎች ችግር ሲገጥማቸው፣ ሲደሰቱ፣ አስተማሪ ታሪክ ሲኖራቸው የት ላውራው የት ልናገረው ካላችሁ ትክክለኛው ቦታ ይህ ዩቲዩብ ቻናል ነው። በዚህ ቻናል ታሪኮቻችሁ ቆንጆ ተደርገው ወደ ተመልካች ይተላለፋሉ። ተመልካቾቻችሁም የእናንተን ታሪክ ተምረውበት ያልፉታል። ሐሳብ ካላችሁ ሐሳብ ይሰጡበታል። ያለፉበት ህይወት ከሆነ እንዴት ልታልፉበት እንደምትችሉበት ምክር ይሰጧችኋል። ከጓደኞቻችሁ ከቤተሰቦቻችሁ ጋር ሆናችሁ ደግሞ እናንተ ተመልካቾቻችን በዚህ ሐሳብ ዙሪያ በዚህ ታሪክ ዙሪያ ትወያዩበታላችሁ። ይህ ሲሆን የእውነትም ማህበራዊ ሚዲያ ሆነ ማለት እንችላለን ማለት ነው። ሁለተኛው ሾው ይቆጨኛል ወይም አይቆጨኝም ይሰኛል። ይህ ደግሞ ማዝናናት ላይ ትኩረትን ያደረገ አድርገነው ከሆነ በነበር ካልሆነም አድርገነው ቢሆንስ እያል የምንጫወቱበት ሾው ነው። ስለዚህ በዚህ ቻናል የሚነሳውን ሐሳብ እናንተም ባላችሁበት ቦታ ሆናችሁ ልትጫወቱበትና ልትዝናኑበት ትችላላችሁ። ስለዚህ በዚህ መንገድ ሶሻል ሚዲያ የምርም ሶሻል ሚዲያ ለማድረግ እንሞክራለን ማለት ነው። ምን ተሰማችሁ? ሐሳባችሁን ኮሜንት ላይ፣ ሐሳቡን ከወደዳችሁት ላይክ አድርጉ። በቅርብ ቀን እነዚህ ሾዎች ወደ እናንተ ይደርሳሉ። ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ባደረጋችሁ ቁጥር ይህን ዓላማዬን ለማሳካት እንድፈጥን እንድበረታ ያግዘኛልና። እስከዛው መልካም ጊዜ ይሆንላችሁ። ቻው።